የሄዳችሁ ቆንጆ ሰው ስታዩ ልባችሁ የሚደነግጠው ወይ ደስ የሚላችሁ፣ አለበለዛ ደግሞ የአንበሳ ድምፅ ስትሰሙ የምትደነግጡት ነገር። ሰላም፣ እንዴት ናችሁ? ሰሞኑን ሳነበው የነበረው መጽሐፍና በጣም የወደድኩትን መጽሐፍ ዋና ዋና ነጥቦች ላጋራችሁ መጥቻለሁ። መጽሐፉ በ2011 በዳንኤል ካንማን የተጻፈ መጽሐፍ ሲሆን ዳንኤል ካንማን እስራኤል አሜሪካዊ እና ኢኮኖሚክስት ነው እና ኖቤል ፕራይዝ ያገኘ ሰው ነው። ሳይኮሎጂካል ቢሄቪራል ኢኮኖሚ ላይ በማጥናት ኖቤል ፕራይዝ ያገኘ ሰው ነው እና መጽሐፉን በጣም ነው የወደድኩት። የመጽሐፉ ርዕስ እንግዲህ ቲንኪንግ ፋስት ኤንድ ስሎ ነው የሚለው። በዚህ መጽሐፍ ላይ ዳንኤል ካንማን በሰፊው የምናስብበትን መንገዶች ሊያስረዳን ሞክረዋል። ይህንንም ሲስተም 1 እና ሲስተም 2 ብሎ ከፋፍሎልናል። ውሳኔ ስንሰጥ የምናስብባቸውን መንገዶች ወይም ደግሞ ውሳኔያችን እንዴት በምናስብበት መንገድ ተጽዕኖ ይደርስበታል የሚለውን በሁለት መንገድ ከፋፍሎ አስቀምጦልናል። የመጀመሪያው ጭንቅላታችን ውሳኔ ሲሰጥ የሚጠቀመው ሲስተም 1 ይባላል። የሁለተኛው ደግሞ ሲስተም 2 ብሎ ነው የከፋፈለው። ይሄ ሲስተም 1 የምንለው ኖርማል ጭንቅላታችን አሁን ልክ እንደ ሃርድዌር ብናየው፣ ልክ ይሄ ሲስተም 1 የሚባለው ሶፍትዌር ጭንቅላታችን ውስጥ ተጭኖ የሚሰጥ ስልክ ሲገዛ እንደ አዲስ ሲመጣ ሶፍትዌር አለው አይደል? ሲስተም 1 የሚባለው ጭንቅላታችን ውስጥ ልክ እንደዛ ሶፍትዌር ነው ገብቶ የተቀመጠው ማለት ነው። ይሄ ማለት ማንኛውንም ውሳኔ መጀመሪያ ልንወስን ስንል ወይም ማንኛውንም ሀሳብ ወደ ጭንቅላታችን ሲመጣ መጀመሪያ ወደ ተግባር የሚገባው ሲስተም 1 የሚባለው የጭንቅላታችን ክፍል ነው። ይሄ ማለት ለምሳሌ መንገድ ላይ የሄዳችሁ ቆንጆ ሰው ስታዩ ልባችሁ የሚደነግጠው ወይ ደስ የሚላችሁ፣ አለበለዛ ደግሞ የአንበሳ ድምፅ ስትሰሙ የምትደነግጡት ነገር፣ ይሄ ጭንቅላታችሁ የሲስተም 1 ነው ማለት ነው። ማንኛውም ውሳኔ በጣም ችኩል ነው፣ በደመነፍስ የምናደርገው ነገር ነው። ይሄ ማለት የሆነ ለምሳሌ 2 ሲደመር 2 ብላችሁ ፈጥራችሁ 4 ማለት አይከብዳችሁም አይደለም? ይሄ በደመ ነፍስ የሚመለስ መልስ ማለት ነው። ታዲያ ዳንኤል ካንማን ምን ይለን መሰላችሁ? ይሄንን ሲስተም አብዝተን ስንጠቀመው፣ በተለይ ደግሞ ትላልቅ ውሳኔዎች በህይወታችን በምንወስንበት ጊዜ ይሄንን ሲስተም ከሆነ የምንጠቀመው በጣም ለስህተት የተጋለጠ ነው ይለናል። ምክንያቱም ይሄ ሲስተም 1 የሚባለው የጭንቅላታችን ክፍል ምን መሰላችሁ? በአካባቢያችን ላይ በምናየው፣ በምንሰማው፣ በምናነበው ወይንም በተለያዩ መንገዶች ተጽዕኖ ይደርስበታል ማለት ነው። ለምሳሌ አሁን እኔ ምን ብላችሁ መሰላችሁ? እኔ የገጠር ልጅ ነኝ፣ ከብቶች ሳግድ ነው የኖርኩትና ወተት ስጠጣ ነው ያደግኩት ብላችሁና ልክ ከዚህ በኋላ አንድ ጥያቄ ልጠይቃችሁ ብዬ ላ ብዬ ዳሽ ብዬ ይሄንን ቃል ሙሉበት ብላችሁ አብዛኞቻችሁ በሚባል ሁኔታ ደረጃ ላይ ላም ብላችሁ ትሞላላችሁ። አሁን ይሄ ምን ያሳይ መሰላችሁ? እኔ ወተት ስለመጠጣትና ከብት ስለማገድ ስላወራውላችሁ ልክ ይሄ ኢንፎርሜሽን ጭንቅላታችሁ ውስጥ እየተሰደረ ስለነበረ ወይም ኢንኮድ እየተደረገ ስለነበረ ላም ብላችሁ ትሞላላችሁ ማለት ነው። ልክ እንደዚህ ሲስተም 1 በምናየውና በምንሰማው ነገር ኢፌክት ይደረጋል። ውሳኔያችን ቀድመን ባየነው ነገር ግን እርግጥ ባልሆነ ነገር፣ እውነተኛነቱን ባላረጋገጥነው ነገር በቀላሉ አካባቢያችን ላይ በምናየውና በምንሰማው ነገር ብቻ ተጽዕኖ ስለሚደርስበት በጣም የመሳሳት ችሎታ በጣም ሰፊ ነው። በሲስተም 1 ብቻ የሚጠቀም ሰው ለምሳሌ ትላልቅ ውሳኔዎችን ሲወስን፣ ገንዘብ ላይ ትላልቅ የህይወት ውሳኔዎችን፣ ከቤተሰብ ጋር የተገናኘ ነገር ውሳኔ ሲወስን ቆም ብሎ ካላሰበና ይህንን ልክ እንደ ሶፍትዌር ጭንቅላታችን ውስጥ የተቀመጠውን ሲስተም ከሆነ የሚጠቀመው የመሳሳት ችሎታ በጣም ከፍተኛ ነው የሚለው። ለምሳሌ እዛው መጽሐፍ ላይ እንደ ምሳሌ የወሰደውን ልንገራችሁ። ምን ሆነ መሰላችሁ? የሆነ የታማኝነት ሳጥን የሚባል ነገር አለ። አንድ ዩኒቨርሲቲ እዛው መጽሐፉ ላይ አንድ ዩኒቨርሲቲ ውስጥ የተሰራ ጥናት ነው እና ሁሉም ሰው ሻዩን ጠጥቶ ወይም ምግቡን በልቶ ሂሳቡ ይነገረዋል። ቆጥሮ አይደለም የሚቀበለው። ሄዳችሁ እዛ ሳጥን ውስጥ የመጣባችሁን ሂሳብ ገንዘቡን አስቀምጣችሁ ትሄዳላችሁ ማለት ነው። እና ሁሉም ሰው እንደዚህ እያደረገ ነው ከዛ ካፌ የሚወጣው። የበላውን ይነገረዋል፣ ሂሳቡን ግን እናንተ አታዩትም፣ አትቆጥሩም። በታማኝነት ሂሳቡ የወጣበትን ሂሳብ ከፍሎ ይሄዳል ነው። ከዛ እዛ ዩኒቨርሲቲ ውስጥ ምን ተደረገ መሰላችሁ? እዛ ሳጥኗ ላይ ተለጠፈ፣ አይን ያለው ምስል ተለጠፈ። ከዛ በዛ ሰዓት ልክ ያንን አይን ያለውን ምስል ሰው ሲያየው እየተከታተለው ይመስለዋል እና አይን የሚያይ የሚመስል የአይን ስዕል ብቻ እዛ ቦክስ ላይ ስለተለጠፈ ከዛ በጥናቱ ጊዜ ያ ገንዘብ 3 እጥፍ አደገ ማለት ነው። ይሄ ማለት ሰዎቹ ያንን አይን ብቻ ስለሚያዩት ሰው የሚከታተላቸው ስለሚመስል፣ በነገራችን ላይ ስዕል መሆኑን ያውቃሉ፣ ግን ደግሞ የምታዩት ነገር ምን ያክል ተጽዕኖ ሊያደርስባችሁ እንደሚችል በዛ ጥናት ተረጋገጠ ማለት ነው። ይሄ ማለት ሁለቱን የአይን ስዕል በሚያዩበት ጊዜ በታማኝነት ገንዘቡን መጨመር ጀመሩ። በፊት የሚያሳስቱት ሰዎችም ከዛ በኋላ ገንዘቡን በስትክክል እዛ ሳጥን ውስጥ ማድረግ ጀመሩ ማለት ነው። ይህ እንግዲህ ዳንኤል ካንማን መጽሐፉን ከመጻፉ በፊት ያደረገው ጥናት ነበር። ይሄ ምን ያሳያል? ሲስተም 1 የጭንቅላታችን ይሄ ሶፍትዌር በደመነፍስ የሚሰራው
ቶሎ ለመልሶችን ለመመለስ የሚፈጥነው የጭንቅላታችን ክፍል ምን ያክል ነገሮችን በማየት ተጽዕኖ እንደሚደርስበት ነው። ሌላኛው ደግሞ ምን መሰላችሁ? ሌላ እንደ ጥናት የተወሰደው ነገር ተማሪዎችን ሰበሰቡና ከእርጅና ጋር የተያያዙ ቃላቶችን ለተማሪዎቹ ነገሯቸው። ይህ ማለት ለምሳሌ ከእርጅና ቀስ ብሎ መሄድ፣ ፊት መጨማደድ፣ በቃ ከሰዎች እርጅና ጋር የተያዙ ቃላቶችን በብዛት ለነዛ ተማሪዎች ተሰጣቸው ማለት ነው። ሌሎቹ ደግሞ ኮንትሮል ግሩፕ የሚባሉት ምንም አይነት ቃላትም ሆነ ሌላ ነገር አልተሰጣቸውም። ከዛ በኋላ ከቤት ውስጥ በሚወጡበት ጊዜ ወክ አርጉ ተብሎ በሚሄዱበት ጊዜ ምን ሆነ መሰላችሁ? ያ ከዛ ከእርጅና ጋር የተያያዘ ቃል የተሰጣቸው ሰዎች ቀስ ብለው መሄድ ጀመሩ። እነሱ አያውቁትም፣ ኖቲስ አያደርጉትም። ግን ጥናቱ በሚጠና ሰዓት ምንድነው ኖቲስ የተደረገው? እነዛ ከእርጅና ጋር የተያያዙ ቃላት ተሰጥቷቸው እንዲያጠኑ የተደረጉት ልጆች ቀስ ብለው መሄድ ጀመሩ ማለት ነው። ይህ ደግሞ ኢቨን የምንሰማውና የምናየው ነገር አካባቢያችን ላይ አስተሳሰባችን ላይ ብቻ ሳይሆን ድርጊታችን ላይ ኢቨን ከሰውነታችን ጋር በተያያዘ ድርጊት ላይ ምን ያክል ተጽዕኖ ያደርስብናል የሚለውን ነው ካህንማን በዚህ ጥናት ያረጋገጠው ማለት ነው። ስለዚህ እንዳልኳችሁ ይሄ ሲስተማን የሚባለው ደመነፍስ ነው። በጣም ችኩል ነው፣ ለመወሰን ይቸኩላል። ምንም አይነት ጥረት ማድረግ አይፈልግም። ብቻ ጭንቅላታችን ላይ ፊት ለፊት የመጣብልንን ነገር እንደ መናገር እንደማለት ነው። ይሄ ሲስተምቱ የሚባለው ደግሞ በጣም ማስተዋል ነው፣ በጥልቀት ማሰብ ነው፣ በጣም አመክንዮአዊ ነው፣ በምክንያት ነው የሚያስበው፣ ምክንያታዊ ነው እና በጣም በጥልቀት ቀስ ብሎ ነው የሚያስበው። ነገር ግን ክፋቱ ምን መሰላችሁ ይላል ካህንማን፣ ይሄ ሲስተምቱ የሚባለው የጭንቅላታችን የአስተሳሰባችን ክፍል በጣም ሰነፍ ነው። ይሄ ማለት እንደዚህ እንደ ሲስተም ዋኑ በጣም ፈጥኖ ለመመለስ አይፈጥንም። ካልቀሰቀስ ነው እኛ ራሳችን ሆን ብለን ማሰብ አለብን ብለን፣ ምክንያቱም ካልሰጠነው በስተቀር አያስብም። እሱ ካሰበ ቆም ብለን ማሰብ፣ የጭንቅላታችን ክፍል እንዲቀሰቀስ ቆም ብለን ማሰብ፣ በጥልቀት ማሰብ ይኖርብናል። ነገር ግን እኛ ራሳችን ማሰብ አለበት። ይሄ ነገር ቆይ ተረጋግቼ ማሰብ ያለብኝ ነገር ነው። የሚገርማችሁ ነገር ኢቨን በጣም ትልቅ ብልህ ናቸው የሚባሉ ሰዎች፣ ሃይ ኢንተለጀንስ አይኪው ያላቸው ሰዎች እንኳን ይሄ ሲስተምቱን ራሳቸው ሆን ብለው ወደ ስራ ካላስገቡት በስተቀር ራሱ የቆመ ነገር አይደለም። አትለዩም። ብልህ የሆነና ብልህ ያልሆነ ሰው ሲስተምቱን ራሱ ሄዶ የመቀስቀስ ጉዳይ ነው እንጂ አይለይም። የሆነ ሰው ብልህ ስለሆነ ሃይ ኢንተለጀንስ አይኪው ስላለ ሁሌ ሲስተምቱን ይጠቀማል አይሳሳትም ማለት አይደለም። እነዚህ ብልህ የሚባሉ ሰዎች እንኳን ሲስተምቱን ስለማይጠቀሙት ሆን ብለው ካልተጠቀሙት በስተቀር በጣም ትልልቅ ስህተቶችን ውሳኔ ሲወስኑ ሊሰሩ ይችላሉ። ለምሳሌ ሲስተማንን ተጠቅመን የምንሰራቸው ስህተቶችን ብነግራችሁ ከንግድ ጋር በተያያዘ ማስታወቂያዎችን እንሰማለን አይደለ? ማስታወቂያዎችን ስንሰማ ይሄ ሲስተማናችን ሳናስበው ኢንኮድ ያደርጋል ብዙ ነገር። በቃ ሳናስበው ጭንቅላታችን ውስጥ የሰማነውን ያየነው ነገር እንደዛ ተጽዕኖ ስለሚያደርግብን ማስታወቂያ ላይ የሰማነውን ነገር ሄደን የመግዛት እድላችን በጣም ሰፊ ይሆናል ማለት ነው። ንግድ ላይ ይሄንን የማስታወቂያ የሚጠቀሙት ንግድ ላይ ይሄንን ሲስተማን አፌክት በሚያደርግ ደረጃ ነው ማለት ነው። የዛኔ ቀስቅሰን ራሳችን ይሄ ነገር ልክ ነው፣ ያስፈልገኛል፣ አያስፈልገኝም፣ ዋጋው ውድ ነው አይደለም የሚለውን ፐርፐዝሊ አምነንበት እኛ ሲስተምቱን ካልቀሰቀስና ቆም ብለን ካላሰብን ይሄ ሲስተማኑ የፈለገንን ውሳኔ ቾኩለን ወይንም ደግሞ ምንም ያልተጣራ ኢንፎርሜሽን በሌለበት ነው የሚያስወስነን ማለት ነው። ታዲያ ሌላኛው ሲስተማንን የሚያጠቃው ነገር ሎስ ኦፍ አቨርሽን ይላል። ይሄ ማለት ሲስተማን የሚባል የጭንቅላታችን ክፍል በጣም በሚገርም ሁኔታ በተፈጥሮ የሰው ጭንቅላት ኪሳራን ይፈራል። በተፈጥሮ ራሱ ኢንኮድ ሲደረግ ይሄ ማለት ለምሳሌ 1000 ብር ታጣላችሁና 1000 ብር ታገኛላችሁ ቢባል 1000 ብር የምታጡበት ህመማችሁ 2 እጥፍ 1000 ብር ከምታገኙበት ደስታችሁ የበለጠ ነው። ይሄ ተፈጥሮ ነው። በቃ የሰው ልጅ ኪሳራን በጣም ይፈራል። ታዲያ ካህንማን ምን ይለናል? ሰዎች የማይወዱት ስራ ላይ እንኳን ረጅም ጊዜ የሚቆዩበት ምክንያት ያኛው ሊሸጋገሩበት ያሉት ስራ ሳይጠቅማቸው ቀርቶ ሳይሆን የኋላቸውን ስራ አጣለው በሚል ስጋት ነው ማለት ነው። ይሄ እንግዲህ አይምሯችን ይሄ ሲስተማን የምንለው አይምሮ ስለማያገናዝብ ከስራለው አልከስርም የሚለውን ነገር ማሰብ ስለማይፈልግ ማጣትን ብቻ ስለሚፈራ ጭንቅላታችን ቀጣዩን ነገር እንዳናስብ ይዘጋብናል። በቃ ስሜት ነው። በጣም ፈሪ የሆነ ጭንቅላታችን። የሚገርማችሁ ሌላኛው የዳንኤል ካህንማን የተሰራው ይሄ ተፈጥሯችሁ ሲስተማን በጣም ኪሳራን በጣም ነገሮችን የማሸነፍ እድል እያላችሁ ነገሮች 90% የመሳካት እድል እንኳን እያላችሁ አይምሯችሁ 10% ያንን ነገር ኪሳራ ከመፍራቱ የተነሳ 10% የማጣታችሁን
ነገር እንኳን ማሸነፍ አይችልም። ይሄ ሲስተሟን የሚባለው ለምንድን ነው እየፈራው ያለሁት? ይሄ ነገር የጭንቅላቴ የመጀመሪያው ክፍል ሲስተሟኑ ነው ማለት ነው እየሰራ ያለው በደመነፍስ ነው ማለት ነው። ይህንን ነገር እያሰብኩ ያለሁት ለምንድን ነው 90% የማሸነፍ እድል እያለኝ 90% ነገሩ የመሳካት እድል እያለው 10% ብቻ የምትከስሩበት ነገር ሆኖ ራሱ ጭንቅላታችሁ ኦልሬዲ ኪሳራን እንዲፈራ ይሄ ተፈጥሮ ነው። በቃ ኪሳራን እንዲፈራ ተደርጎ ከመሰራቱ የተነሳ 90% ነገሮች የመሳካት እድላችሁን እንኳን እንዳታዩ ያደርጋል። ካንማን ዳንኤል ካንማን እንዳልኳችሁ ኢንቨስተር ነው። ስለዚህ ምን መሰላችሁ እሱ ከኢኮኖሚ ጋር አያይዞ ነው ይህን ነገር ያመጣው። ስለዚህ በአጠቃላይ ኪሳራ በፍጹም መፍራት አይኖርባችሁም ማለት ነው። ወይም ደግሞ ሁለቴ ማሰብ ይኖርባችኋል። ይሄ ነገር የአይምሮ የትኛው የአይምሮ ክፍል ነው ይህን ነገር እያሰበው የሚለውን ለራሳችሁ ቆም ብላችሁ በጥልቀት ያኛው ሰነፍ ስለሆነ ሲስተምቱ ካንማን ሲስተምቱ ብሎ የሚያስቀምጠው የጭንቅላታችሁ ክፍል ሰነፍ የሚባለው ስለሆነ በራሱ ተቀስቅሶ ካልሆነ በስተቀር በራሱ ስራውን አይጀምርም። ስለዚህ ራሳችሁን በራሳችሁ ኦኬ ይሄ ነገር ብላችሁ ቆም ብላችሁ ማሰብ ይኖርባችኋል ይለናል ካንማን ማለት ነው። ሌላኛው እሱ እንደውም እንደ ምሳሌ የሚወስደው ምን መሰላችሁ? ኢቭን ማስታወቂያ እንኳን ሲሰሩ ገበያ ላይ ማስታወቂያዎች በሚሰሩ ጊዜ ይሄ ነገር እንዳያመልጦት ግዙ፣ ከዚህ ውጭ እድሉን አያገኙትም፣ ያለን ቦታ ውስን ነው የሚሉ ማስታወቂያዎችን አይታችሁ ከሆነ ፐርፐዝሊ የመጀመሪያ የአይምሮችን ክፍል የሚለውን ወይም ሲስተሟን እያለ የሚጠራውን ካንማን እሱን ለመቀስቀስ እና ነገሮችን ፈጥናችሁ እንድትገዙ ወይንም ደግሞ የሚያዝ ቦታም ከሆነ እንድትይዙ የሚያደርጋችሁ ነው ማለት ነው። ለምሳሌ ያለን ቦታ ውስን ነው ከተባለ ሰው የምርም ምንድነው የሚያስበው? ኦኬ ይሄንን ቦታ እንዳላጣው ከሚል ጭንቀት የተነሳ ቀጥታ ያንን ገበያ ይገበያያል ወይም የሚያስያዝ ያለበትን ቦታ ያስይዛል ማለት ነው። ስለዚህ ልክ ካንማን እንዳለው ይሄ የመጀመሪያ ጭንቅላታችን ክፍል በጣም ኪሳራን የሚፈራ ነው፣ ማጣትን የሚፈራ ነው። መጀመሪያ ላይም እንዳልኳችሁ ስናጣ ከሚኖረን ህመምና ስናገኝ ከሚኖረን ደስታ ስናጣ የሚደርስብን ህመም 2 እጥፍ ስናገኝ ከምናገኘው ደስታ የበለጠ ነው ተብሎ ይገመታል ማለት ነው። ስለዚህ አይምሯችን መጀመሪያ ላይ የተሰራው ኪሳራን እንዲፈራ ተደርጎ ነው። ሰዎች ለዚህ ነው የማይለወጡት፣ ሰዎች ለዚህ ነው ኢንቨስት የማያደርጉት ይላል ካንማን ማለት ነው። በተጨማሪም ቅድም እንዳልኳችሁ የማንወደው ስራ ላይ ለረጅም ጊዜ የምንቆየው የማንወደው ስራ ካለማጣት ነው እናጣለን የሚል ስሜት ስለሚያድርብን ነው ማለት ነው። ሌላኛው ደግሞ የሚመስላችሁ ካንማን በዚህ ዙሪያ የሚያነሳው ሰዎች ለረጅም ጊዜ ኪሳራን ይዘውት ይቀመጣሉ። ለምሳሌ በ10 ብር የገዛሁት እቃ ነገ 9 ብር ሆኖ ቢሸጥ ቆይ ከምከስር 1 ብሩን ከምከስር ለረጅም ጊዜ ላስቀምጠው ብላችሁ ጭራሽ ነገር እቃው ኢቭን እየወረደ እንኳን ቢሄድ የበለጠውን ኪሳራ ከመፍራታችሁ የተነሳ ያንን እቃ ቶሎ ከእጃችሁ ላይ አትሸጡትም ይላል ነጋዴ ስትሆኑ። ስለዚህ ነገሩ እጃችሁ ላይ በቆየ ቁጥር ጭራሽ ኪሳራው እየበዛ እየሄደ እየሆነ እንደሆነ እንኳን እያያችሁ ምን ታደርጋላችሁ? ኪሳራን ከመፍራት የተነሳ በዛው እየከሰረ ይሄዳል ይላል አንድ ነጋዴ። ስለዚህ ይሄ ሲስተማን የሚለው የጭንቅላታችን ክፍል በጣም ኪሳራን የሚፈራ ነው። ስለዚህ ትከስራለህ አታርገው ይሄንን ነገር በሚለን ሰዓት ይሄ የመጀመሪያው ሲስተማን የሆነ ጭንቅላታችን ክፍል ቆም ብለን ማሰብ አለብን። ለምን ከቁጥሮች ጋር የተያዘ ነገር 90% የማትረፍ እድል እያለኝ ለምንድነው 10% የመውደቁን የምፈራው ብላችሁ ማሰብ ይኖርባችኋል። ሰዎች ለዚህ ነው የማይለወጡት ይላል ካንማን። ሌላኛው ሲስተማን እንዴት ያሳስተን መሰላችሁ? አንኮሪንግ ኢፌክት ይለዋል ካንማን ጸሐፊው። እንግዲህ እዚህ ጋር ምን መሰላችሁ? ለምሳሌ ገበያ ላይ ትሄዳላችሁ አይደል? እናንተ ለምሳሌ የሆነ እቃ ልገዛ ነው። ከዛ ሄጄ ጠየቅኩኝ 1000 ብር አለኝ ያንን እቃ። ነጋዴው ለመጀመሪያ ጊዜ ሲለኝ 1000 ብር ነው ያለኝ። ቀጣይ ሱቅ ሄጄ ስጠይቅ ምን ይሆን መሰላችሁ? እቃው እኮ በሪያሊቲው በእውነታው እቃው 300 ብር የሚያወጣ ዋጋ ሊኖረው ይችላል። የ300 ብር እቃ ሊኖረው ይችላል። ግን መጀመሪያ ላይ ሄጄ ሲሰማው 1000 ብር ስላለኝ ቀጣይ ሱቅ ሄጄ 800 ብር ልግዛ ከራሱ ካልኩት እኔ በጣም አውርጄ እንደገዛው ነው ጭንቅላት የሚያስበው። ግን ካንማን እንደዛ አይደለም ይለናል። ያንን ተጽዕኖ ከጭንቅላታችን ላይ ማውረድ አለብን። በተለይም ደግሞ ኔጎሽዬት በምናደርግ ጊዜ ድርድር ላይ አንድ ሰው መጥቶ ይሄንን ዋጋ መነሻ የሚሆነው መልህቅ ይለዋል ካንማን። መነሻ የሚሆነውን ዋጋ ሲጠራልን ምክንያታዊ መሆን አለብን ጭንቅላታችን። ይሄ ዋጋ ከዚህ ነገር ጋር ይሄዳል አይሄድም ለምን የሚለውን ልክ ሲስተምቷችንን ቀስቅሰን ራሳችን በራሳችን ሲስተምቱ እንዳልኳችሁ በጣም ሰነፍ ነው። ራሳችን ሆን ብለን ቀስቅሰን ኢነርጂ ሰጥተነው ካላሰራ ነው በስተቀር በጣም ዶሚኔት የሚያደርገው በአብዛኛው ስራችንን ሊሰራ የሚፈልገው ሲስተሟን ይሄ በደመ ነፍስ በችኩልነት በምንም አለማሰላሰል የሚመልሰው የጭንቅላታችን ክፍል ነው ማለት ነው። ስለዚህ ቀጣዩ ሱቅ ሄደን 800 ብር እንኳን ብለን ያንን እቃ ብንገዛ ጭንቅላታችን ኦኬ በጣም በተሻለ ዋጋ ገዛሁት ብሎ ራሳችንን ያሳምነናል። ግን ያ እቃ እኮ ዋጋው 300 ብር ሊሆን ይችላል። ምን መሰላችሁ? መጀመሪያ የጠራልን ነጋዴ 1000 ብር ነው ይሄ እቃ ብቻ ስላለን ብቻ
ዋጋውን በጣም በ800 ብር ስንገዛው በጣም በተሻለ ዋጋ ነው የገዛከው ብሎ ጭንቅላታችን እኛን ለማሳመን ይሞክራል ማለት ነው። ሲስተሟን ልክ ትልልቅ ንግድ ላይ እና ድርድር ላይ በተለይ ደግሞ ከገንዘብ የተያዙ ነገሮች ላይ እንደዚህ አይነት ስህተትን ያሰራናል። እንደዚህ አይነት የግዴለሽነትን ስህተት፣ ቆም ብለን ማናስባቸውን ስህተቶች ያሰራናል። ስለዚህ እኛው ራሳችን በጉልበት ሲስተምቱ የሚለውን የጭንቅላታችን ቆም ብሎ የሚያስበውን በጥልቀት የሚያስበውን አመክንዮአዊ የሆነውን የጭንቅላታችንን ክፍል ራሳችን መቀስቀስ አለብን። አለበለዚያ ትልልቅ ጉዳዮች ላይ የምንወስናቸው ውሳኔዎች ምን ሊሆኑ ይችላሉ ማለት ነው? የተሳሳተ የመሆን እድላቸው በጣም ከፍተኛ ነው። ወይም ደግሞ ህይወታችን ባለንበት ቆመን አለመለወጥ እድሉ በጣም ከፍተኛ ነው ይለናል ካህንማን ማለት ነው። ሌላኛው ምንድነው? ቱ ሰልፍስ የሚለው አለ። ካህንማን ቱ ሰልፍስ የሚለው ነገር አለ። ይሄ ከህይወታችን ደስተኛ ከመሆን ከምናደርገው ነገር ደስተኛ ከመሆን ጋር የተያያዘ ነው። ምን መሰላችሁ የሚለው አሁን የሆነ ድርጊት እያደረግን ነው እንበል። ለምሳሌ 1 ሳምንት እረፍት ወጥተናል ብንል በ1 ሳምንቱ ጊዜ ውስጥ እረፍታችንን ደስተኛ ሆነን ያሳለፍነው፣ ነገር ግን ልክ በመጨረሻው የእረፍታችን ቀን ላይ በጣም መጥፎ ነገር ኤክስፔክት ያላደረግነው ነገር ተፈጠረ። ጭንቅላታችን የሚያስታውሰው ሁሌም ይሄ ሲስተሟን የሚለው የጭንቅላታችን ክፍል ታሪክ ፈጣሪ ነው እና ነገሮችን በጣም በቀላሉ ነው መያዝ የሚፈልገው። ነገሮችን በጣም በቀላሉ ከመፈለጉ የተነሳ ልክ መጨረሻ ላይ የተፈጠረውን ነገር ነው ስሜታችን በጣም ከፍተኛ የነበረውን ጊዜውን አያስተውለውም። ለምሳሌ ከ7 ቀን ውስጥ 6ቱን ሙሉ ቀን ደስተኛ ሆናችሁ ግን 1ኛው ቀን ላይ በጣም አዝናችሁ ከሆነ ጭንቅላታችሁ የመጨረሻውን ይሄ ሲስተሟን የመጨረሻዋን ቀን ያዘናችሁበትን ቀን ነው ኮድ የሚያደርገው። ምክንያቱም እሱ ነገሩን ጄነራል አድርጎ በጣም በቀላሉ ነው መያዝ የሚፈልገው። 6ቱ ያለፈው ቀን ለሱ ግድ የለውም። ይሄ ሲስተሟን የሚባለው የመጨረሻዋን ቀን ብቻ ነው መያዝ የሚፈልገው። ስለዚህ ጭንቅላታችን ኦልሬዲ በጣም እረፍቱ ጥሩ እንዳልነበረ በመጥፎ እንዳለፈ ጭንቅላታችሁ በቀላሉ ታሪክ መያዝ ስለሚፈልግ ይሄ ሲስተሟኑ በቀላሉ እንደዛ መጥፎ ጊዜ ነበረ ብሎ ነው የሚይዘው ማለት ነው። ስለዚህ በህይወታችሁ ደስተኛ ለመሆን እናንተ ሲስተምቱን መቀስቀስ ይኖርባችኋል። ይሄ ሲስተሟን የሚባለው አሁን ለምሳሌ እኔ እያደረግኩት በዛ እረፍት በነበርኩበት ሰዓት እያደረግኩት ያለሁት ነገር እያንዳንዱ ደስተኛ የሚያደርገኝ ከሆነ ጭንቅላቴ ግን የመጨረሻ ቀኑን የተፈጠረውን ነገር ይዞ እኔን በቃ ጥሩ ጊዜ አላሳለፍሽም ብሎ ያሳምነኛል ማለት ነው። ስለዚህ በህይወታችሁ ውስጥ ደስተኛ ለመሆን ይለናል ካህንማን ሲስተሟንን ቀስቅሳችሁ ሲስተምቱን ቀስቅሳችሁ ኦኬ እነዛ 6ቱን ቀን እኮ ደስተኛ ነበርኩኝ፣ ይሄ የተፈጠረው ነገር 1 ቀን ነው ብላችሁ ራሳችሁን ቆም ብላችሁ አስባችሁ ውሳኔዎችን መወሰን ይኖርባችኋል ይላል። ለምሳሌ እኛ እንደዚህ ከመሆኑ የተነሳ ቀጣይ እረፍት መውጣት ሁላ ላንፈልግ እንችላለን፣ ወይ ደግሞ የሆነ የጀመርነውን ነገር ላለመጨረስ ልንወስን እንችላለን ማለት ነው። ምክንያቱም ጭንቅላታችን የሚይዘው አንድ መጥፎ ነገር ተፈጥሯል። እንደውም ብዙ ጊዜ ልብ ብላችሁ ከሆነ ለምሳሌ ተንገላታችሁ ጉዳያችሁ አንዴ ከተፈጸመ በኋላ ዋናው እኮ ጉዳዩ መፈጸሙ ነው፣ መንገላታት አይቆጠርም የምንልበት ሁኔታ በጣም ብዙ ነው አይደለም? ልክ እንደዚህ ነው ሲስተሟን ኮድ የሚያደርገው። ከተሳካም ልክ እንደዛው ኦኬ ተሳክቷል፣ መንገላታቱ፣ ጊዜ ማጥፋቱ፣ ብዙ ገንዘብ መባከኑ ምንም ማለት አይደለም ብሎ ጭንቅላታችሁ ያሳምናችኋል ማለት ነው። ስለዚህ እናንተ ደስተኛ ለመሆን ይለናል ካህንማን፣ ወይንም ደግሞ ያደረጋችሁትን ነገር ልክ ነው ብላችሁ ለማሰብ ሲስተምቱን ቆም ብሎ ማሰብ እንዲችል ማድረግ አለባችሁ ነው። ሲስተምቱ ይሄ በጥልቀት የሚያስበው ቆም ብሎ የሚያስበው የጭንቅላታችን ክፍል በየጊዜው በተጠቀምነው ቁጥር በጣም ጠንካራ አስተዋይ እያደረገን ይመጣል፣ ብልህ እያደረገን ይመጣል። በውሳኔያችን ደግሞ ልክ እየሆነን እንመጣለን ነው። ስለዚህ ሲስተሟን ዶሚኔት በሚያደርግበት ሰዓት ደግሞ ንግድ ላይ እና በትላልቅ የህይወታችን ክፍል ላይ ስህተት የመስራት እድላችን ሰፊ ነው ይለናል። እስቲ በቀጣይ ክፍል ደግሞ ከዚህ አሪፍ ሌላ የማገኛቸውን ከመጽሐፉ ላይ ይዤላችሁ እመጣለሁ። ይሄንን ከወደዳችሁት ሀሳቡን የወደዳችሁትን ፓርት ኮመንት ላይ ጻፉልን። በዛ ላይ ገና መጀመሪያችን ስለሆነ ሰብስክራይብ እያረጋችሁን ኮመንት እያረጋችሁልኝ ሂዱ። ቀጣይ የወደድኩትን ነገር ደግሞ ከመጽሐፉ ላይ ይዤላችሁ እመጣለሁ ማለት ነው።